እኔ በእነ አብርሃም በእነ ሩታ ህይወት ውስጥ እጅግ በጣም የሚያስጠላኝ ነገር ቢኖር ይቅርታ ነው። ይህን ያልኩበትን ምክንያት ወደ በኋላ ላይ ነግራችኋለሁ። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። ትላንትና የተፈጠረ አንድ ነገር አለ። ሩታና ኤፍሬም አብርሃምን ይቅርታ ጠይቀዋል ማለት ነው። ለማንኛውም ይቅርታ የጠየቁበት ምክንያት ግልጽ አይደለም። ለምንድን ነው ይቅርታ የጠየቁት? በምን ምክንያት ነው ይቅርታ የጠየቁት? እንግዲህ የሁላችንም ጥያቄ ነው ማለት ነው፣ እና አብርሃምን ጨምሮ። ምክንያቱም ሩታ አብርሃምን ይቅርታ የሚያስጠይቃት ነገር አለ ብዬ አላምንም። ምክንያቱም አብርሃም ለመታመሙ እጃቸው እንደሌለበት ሁለቱም ስለተናገሩ ማለት ነው። ኤፍሬምም ሩታም አብርሃም እንደዚህ ለመሆኑ ምንም አይነት ነገር አላደረግንም፣ ምንም እጃችን የለበትም ስላሉ አሁን ይቅርታ የሚያስጠይቃቸው ምክንያት አለ ብዬ አላምንም። ምክንያቱም ሰው ከመሬት ተነስቶ ይቅርታ አይጠይቅም። ሰው ጥፋት ሲኖርበት ብቻ ነው ይቅርታ ሊጠይቅ የሚችለው ብዬ አምናለሁ። ምክንያቱም ጥፋት ያላጠፋ ሰው ለምኑ ነው ይቅርታ የሚጠይቀው? ይሄ የሁላችንም ጥያቄ ነው። ምክንያቱም ኤፍሬምም ሩታም አብርሃም እንደዛ የሆነበት ጊዜ ላይ አብርሃም እንዲታመም ምንም አስተዋጽኦ የለንም ምናምን ሲሉ ስለነበረ እንደዛም ስለሆነ እስከዛሬ ድረስ እያመኑ ያሉት አሁን ላይ አብርሃምን ለምንድን ነው ይቅርታ የሚጠይቁት? እንደውም እኮ አብርሃም ራሱ ነው ይቅርታ ሊጠይቃቸው የሚገባው ብዬ አምናለሁ። ምክንያቱም ባላጠፉበት ነገር እየወነጀላቸው ስለሆነ ማለት ነው። እነሱ ጥፋት አላጠፋንም እያሉ አብርሃም ግን እናንተ የሆነ ነገር አድርጋችሁኛል እያለ እየወነጀላቸው ስለሆነ አብርሃም ነው ይቅርታ መጠየቅ ያለበት ሩታን እንደውም። ምክንያቱም አንቺ ነሽ ለመታመሜ ምክንያቷ ብሎ እኮ እየወነጀላት ያለች ሴት ነች። ስለዚህ ስለወነጀላት ብቻ አብርሃም ይቅርታ ሊጠይቃት ይገባል። ከዛ በተጨማሪ ደግሞ ራሷ ባለፈው ስትናገር እንደሰማ ነው እኔ ራሱ አንተን መጠየቅ አለብኝ፣ ምን ሆነህ ነው እንደዛ የሆንከው ብዬ መጠየቅ አለብኝ። ምክንያቱም ወደ እኔ ቤት ስትመጣ ይቅርታ አድርጊልኝ፣ ከዚህ በኋላ አንቺ ጋር ነው መኖር የምፈልገው ብለኸኝ ከመጣህ በኋላ ከዛ በኋላ ደግሞ አሁን ምንም ነገር አላስታውስም ትለኛለህ እያለች ስትጠይቀው ስለነበር ባለፈው እንደዛ ብሎ ስለበደላት ራሱ ሩታን ስሜቷን እንደዛ ብሎ ስለጎዳት ወይ ደግሞ ደህና መስሎ ሄዶ ይቅርታ ከአንቺ ጋር ነው የምኖረው ካላት በኋላ አሁን ላይ ደግሞ ምንም ነገር አላስታውስም ሲላት ስሜቷ መጎዳቱ አይቀርም ሩታ። ስለዚህ በዛ መንገድ ሩታን ስለጎዳት አብርሃም ይቅርታ ሊጠይቃት ይገባል። በእነ ሩታ መንገድ እንሄድ ካልን ማለት ነው። ምክንያቱም እነ ሩታ አብርሃምን ምንም ነገር አላደረግነውም ስላሉ ማለት ነው። ስለዚህ ዛሬ ላይ ደግሞ ተነስተው ይቅርታ እየጠየቁ ይገኛሉ ማለት ነው። ሩታና ኤፍሬም ለምኑ ነው ይቅርታ የሚጠይቁት? አብርሃምን ምንም ነገር እንዳላደረጉ ካሰቡ አብርሃም እንጂ ይቅርታ ሊጠይቃቸው የሚገባው እነሱ እኮ አይደሉም አይደል እንዴ? ጥፋት ያላጠፋ ሰው እንዴት ነው ከመሬት ተነስቶ ሰውን ይቅርታ ሊጠይቅ የሚችለው? ስለዚህ አብርሃም እንደውም ደጋግሞ የሆነ ነገር ሲጠይቃቸው ነበራ። ያጠፋችሁት ነገር ካለ አንቺን ብትሆኚ እኔን ከመውደድ ወደ እኔ ከመቅረብ አንጻር እኔ አንቺ እንደሆን ከመፈለግ አንጻር ያደረግሽው ነገር ካለ ንገሪኝ፣ ይቅርታ አረግልሻለሁ እያለ ደጋግሞ ሲናገር ነበርና ትላንትናም እንግዲህ ሩታ እሱ ምንም ነገር እንዳላደረጉ በፍጹም በቃ እስከዛሬ የተፈጠረውን ነገር ረስተን ትተን አንድ ላይ እንድንሆን እንፈልጋለሁ፣ ስለዚህ ይቅርታ እያለች ሰምተናታል ማለት ነው። እና ይቅርታ የጠየቀችበት መንገድ ትክክል አይደለም። አንደኛ ነገር በቃ ምንም ጥፋት ያላጠፋ ሰው ይቅርታ ሊጠይቅ አይችልም። ሁለተኛ ነገር አብርሃም እሷ ጋር እንዲኖር ጥያቄ ነው ልትጠይቀው የምትችለው። በቃ አብረን እንኖር ከዚህ በኋላ አብረን ልጃችንን እናሳድግ ብላ ጥያቄ ልትጠይቀው ትችላለች እንጂ ይቅርታ ማለት ይገባታል ብዬ አላምንም። ምክንያቱም ይቅርታ የሚያስብል ነገር ስለሌለ ማለት ነው። የሆነ ጥፋት ከሌለ በስተቀር ሰው ከመሬት ተነስቶ ይቅርታ አይጠይቅም። መጀመሪያ ላይ እንዳልኳችሁ እኔ በእነሱ ህይወት ውስጥ እጅግ በጣም የሚያስጠላኝም የሚያናድደኝም ነገር ቢኖር ይቅርታ ነው። በቃ ብዙ ጊዜ ይህንን ቃል ተጠቅመውታል። በቃ ይቅርታ የሚለውን ቃል እጅግ በጣም ብዙ ጊዜ ተጠቅመውታል። መጨረሻ ላይ አብርሃም ከመፍዘዙ በፊት ራሱ እኮ የተወሰኑ ቀናቶች በፊት ሩታ አብርሃምን ይቅርታ ጠይቀው ነበር። ታስታውሱ ከሆነ በቃ ይቅርታ ከዚህ በኋላ አንተ ጋር መኖር ነው የምፈልገው፣ እኔ ሁሉም ነገር ያስጠላኝ ነው፣ አብረን እንኖር ምናምን ብላ ይቅርታ ጠይቀው ነበር። ከአብርሃም ጋር ብቻ አይደለም፣ ኤፍሬም ራሱ እጇን ይዞ ሂዶ ከቡዜ ጋር ሁላ አስታርቋት ነበር። በቃ ይቅርታ ተባብለው ምናምን። ከዛ በኋላ ይቅርታቸውን አብዛኞቹ የሚጠቀሙበት ለሴራ ነው። በቃ ለሴራ ማለት ነው። ይቅርታ ይጠያየቃሉ። ከዛ ያ ሰው እሺ ብሎ ይቅርታቸውን ከተቀበለ በኋላ የሆነ ሴራ አስበው እንደሆነ ግን ሁላችንም እያየን የመጣ ነው እስከዛሬ ድረስ። ሩታም ይቅርታ ጠይቃለች። ኤፍሬም ሁላ ሄርሜላን ሄዶ እኮ ይቅርታ ጠይቋት ነበር አይደል? አብርሃም ባለበት አብርሃም ኤፍሬምን ይዞት ሂዶ ሄርሜላን ይቅርታ ጠይቋት፣ በቃ ከዚህ በኋላ በአንቺና በአብርሃም ህይወት አልገባም፣ እንደፈለጋችሁ መኖር ትችላላችሁ ምናምን ብሏት ይቅርታ ጠይቋት ነበር ኤፍሬም። ሁሉም በቃ አብዛኞቹ ይቅርታ ይጠይቁና ለሴራ ነው የሚያመቻቹበት። የሆነ ጊዜ ራሱ ፈረንጁ አብርሃምን ጠርቶ ይቅርታ ጠይቆ ምናምን በቃ ይቅርታ መጠየቅ ቀላል እንደሆነ ላሳየው ብዬ ነው፣ ለአብርሃም እንደዚህ መሸወድ ቀላል እንደሆነ ላሳየው ብዬ ነው እያለውላ ሰምተነዋል።
እና ይቅርታቸውን የሚጠቀሙበት ለመሸዋወድ ነው። ሌላው ቀርቶ በቅርቡ እንኳን አቤል እነ ሩታን ይቅርታ የጠየኳቸው ከነሱ መረጃ ለመውሰድ ፈልጌ ነው ምናምን እያለም ሰምተነዋል ማለት ነው። ስለዚህ ይቅርታቸው ለሆነ ሴራ ማመቻቻ ነው ብዙ ጊዜ ማለት ነው። አብዛኛውን ጊዜ እንዳየ ነው። ኤፍሬምም ይቅርታ በጠየቀ በስንተኛው ቀን ነው አብርሃም እንደዚህ የሆነው? ሩታም አብርሃምን ይቅርታ ጠይቀው እነ ቡዜ ጋር ሁላ ሰላም አወረድኩኝ፣ በቃ ከዚህ በኋላ ሰላም ነው የምፈልገው ምናምን ብላ ሁላችንም ደስ ሲለን የሆነ ሴራ ውስጥ ይገባሉ። ስለዚህ ይቅርታቸው የሆነ ነገር መሸፈኛ ነው እየመሰለኝ ያለው አሁን ላይ ማለት ነው። በቃ ምናልባት አብርሃም ወደ ራሱ ስለተመለሰ ነገሮችን አሁን ላይ እያጣራ ስለሆነ ወይ ደግሞ በፊት ለፊቱ ሁለት አማራጭ ስላለው ሩታና ሄርሜላ የሚባሉ አማራጮች ስላሉ ምናልባት ወደ ሄርሜላ እንዳይሄድ ከመፍራት አንጻር ሊሆን ይችላል ሩታ ይቅርታ እየጠየቀችው አብረን እንሁን ምናምን እያለችው ያለችው ማለት ነው። ስለዚህ ይቅርታቸው ውሃ የሚያነሳ አይደለም። እውነት እንነጋገር ከተባለ እስከዛሬ በመጣንበት መንገድ የሁሉም ይቅርታ ለሆነ ነገር መጀመሪያ ነው። በቃ የሆነ መጀመር የሚፈልጉት ነገር ሲኖር ይቅርታ ብለው ነው የሚመጡት ሁሉም ማለት ነው። ስለዚህ ሩታ ምንም ጥፋት ካላጠፋች ለአብርሃም እንደዚህ መሆን ተጠያቂ የማትሆን ከሆነ ስሟን ስለወነጀላት ስሟን ስላጠፋ አብርሃም ነው ሩታን ይቅርታ ሊጠይቃት የሚገባው እንጂ እሷ ከመሬት ተነስታ ሂዳ አብርሃምን ይቅርታ የምትልበት ምክንያት የለም። ምክንያቱም ጥፋት ያላጠፋ ሰው ይቅርታ ሊጠይቅ ስለማይችል ማለት ነው። ስለዚህ የሆነ ትክክል ያልሆነ ነገር አለ ወይ ደግሞ በይቅርታ ሰበብ መሸፈን የተፈለገ ነገር አለ ወይ ደግሞ አሁን ላይ አብርሃም ነገሮችን እያጣራ ስለሆነና በፊት ለፊቱ ሁለት ምርጫዎች ሩታና ሄርሜላ የሚባሉ ሁለት ምርጫዎች ስላሉ ምናልባት አብርሃም ወደ ሄርሜላ ሳይሄድ በፊት ይቅርታ ጠይቄ እኔ ጋር ላስቀረው የሚል ሀሳብም ሊሆን ይችላል የሩታ አላውቅም። ለማንኛውም ግን ሩታ ይቅርታ መጠየቅ አለባት ብዬ አላምንም። ካሁን በፊትም ብለናል፣ ሁል ጊዜ እየሄደች ይቅርታ የምትጠይቀው እሷ ናት። ስለዚህ ይህንን ነገር በደጋገመችው ቁጥር አብርሃም ራሱን ጻድቅ እያደረገ ነው የሚሄደው። በቃ የአብርሃም ጥፋት አይታየውም። ሁል ጊዜ ሩታ ናት ልጇን ይዛ ሄዳ ይቅርታ የምትጠይቀው። ካሁን በፊትም ልጇን ይዛ ሄዳ ነው ይቅርታ ስትጠይቀው ያየ ነውና ለምንድን ነው ይሄንን የምታደርገው? አብርሃም ጥፋተኛ ከሆነ ራሱ መጥቶ ለምንድን ነው ይቅርታ የማይጠይቀው? እስከ መቼ ድረስ ነው ሁል ጊዜ ሩታ ብቻ ይቅርታ ጠያቂ የምትሆነው? በዛ ላይ ደግሞ አሁን ላይ ይቅርታ እያለችው ያለችው ምንም ጥፋት እንዳላጠፋች እያመነች፣ ነገር ግን በቃ እስከዛሬ ድረስ ለሆነውም ለተፈጠረውም ነገር ይቅርታ እያለች ነውና እንደኔ ሀሳብ ሰው ምንም ጥፋት ሳይኖርበት ይቅርታ መጠየቅ አለበት ብዬ አላምንም። በዛ ላይ ደግሞ በቃ እስከዛሬ ድረስ እያየን በመጣ ነው መንገድ የሁሉም ሰዎች ይቅርታ የነ ሩታም የነ ሄርሜላም የነ አቤልም የነ ኤፍሬምም የነ አብርሃምም የሁሉም ይቅርታ የውሸት ነው። ስለዚህ ይቅርታን እጅግ በጣም እያቀለሉት የመጡ ሰዎች ናቸው ብዬ አምናለሁ። በዛ ላይ ደግሞ ይቅርታ ከተባለ በኋላ ትልቅ የሚመጣ ሴራ እንዳለ ብዙ ጊዜ እያየን መተናልና ይህንን ይቅርታ ብትተውት መልካም ነው። ወይ ደግሞ የምር ጥፋት ጠፍቶ ከሆነ ያደረጋችሁት ነገር ካለ አብርሃም እንዳለው በቃ በግልጽ ተናግራችሁ ይቅርታ ጠይቃችሁ ነገሩን ብትቋጩት መልካም ነው የሚል እምነት አለኝ። ለማንኛውም እንግዲህ ቀጣይ የሚፈጠሩ ነገሮችን ደግሞ አብረን የምናይ ነው የሚሆነው። እስከዛሬ ድረስ የአብርሃም ጉዳይ መቋጫ አላገኘም። አብርሃም የታመመበት መንገድ እስከዛሬ ድረስ እንግዲህ ይፋ አልሆነም። ግን አንድ ይፋ የሆነ ነገር ደግሞ አለ፣ አብርሃም ድኗል። ስለዚህ ቢያንስ በምን መልኩ አብርሃም ወደ ራሱ እንደተመለሰና እንደዳነ ምክንያታችሁን ብታሳውቁን ሁላችንም ደስ ይለናል። ምክንያቱም ሁላችንም ስንጠብቀው የነበረ ነገር ስለሆነ ማለት ነው። ለማንኛውም የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።